ስላለን ፍክት ብለን ነው ዛሬ ቀንን የምናሳልፈው። ፈጣሪ መስገን እንግዲህ ያው ጠላቶቻችን እያዩ እኛ መዝናናታችንን አብረን መሆናችንን ማማራችንን እንቀጥላለን ማለት ነው። ፈጣሪ መስገን ለሁሉም ነገር። ምክንያቱም ይሄ ነገር የሆነው ተፈጣሪ ስለሆነ ማለት ነው። በጣም ደስ ብሎኛል ዛሬ። እስቲ እንግዲህ ዛሬ ታጭቅጭቁም ከክርክሩም ዙሪያችን ካሉ ሰዎች ራቅ ብለን ጥሩ ሰዓትና ጊዜ የምናሳልፍ ይሆናል ብዬ ተስፋ አድርጋለሁኝ። ምክንያቱም ያስፈልገናል። ግን ደግሞ ብዙ ሰዎች እየሰጡን አይደለም፣ እረፍት እንድናገኝ እንድንዝናና ምናምን እየፈቀዱልን አይደለም። ካሁን በኋላ ግን እንግዲህ ነገሮችን ሁላችሁም እያያችሁ ሰላም ብቻ ለሰላማችንና ለራሳችን እንድትተውን ደስ ይለናል። ምን አጠፋው? ምን ያጠፋው ጥፋት እና እንግዲህ ከፈጣሪ ጋራ ሁሉም ነገር መልካም ይሆናል ብዬ ተስፋ አደርጋለሁ። ሁላችሁም ደግሞ እኔና አብርሽ አንድ ላይ በመሆናችን እጅግ በጣም ደስተኛ ሆናችሁ አላችሁ፣ የተናደዳችሁም አላችሁ። እንግዲህ ምንም ማድረግ አልችልም። እኔና እሱ ከዚህ በኋላ ሁሌም አንድ ላይ ነው ምን ሆነው። ይሄንን ደግሞ አምናችሁ መቀበል ይኖርባችኋል። ምክንያቱም ወደ ድሮ ሰላማችንና ወደ ድሮ ደስታችን ተመልሰናል። አንዴ አጨብጭቡ እንጂ እኔ እንግዲህ ልጅ ይዣለሁ ማጨብጨባችን እና ብቻ በቃ በጣም ደስ ብሎኛል። ሰሞኑን እየተፈጠሩት ያሉት ነገሮች በጣም እኛን ሰላማችንንና ያው ደስታችንን ለማደፍረስ ቢሞክርም ብዙ ሰው ግን ደግሞ እኔና እሱ አብረን በመሆናችንና አንድ ላይ በመሆናችን በጣም ደስተኛ ነኝ። ያው የሚመጡ ቻሌንጆች አሉ ገና ከዚህም በኋላ እንደሚመጡ አልጠራጠርም። ብዙ ነገሮች ቻሌንጅ ያደርጉናል፣ ግን ደግሞ ኢትስ ኦኬ እናልፈዋለን። ከዚህ በፊትም ብዙ ችግሮችን ተቋቁመንና ተጋፍጠን ማለፍ ችለናል። ከዚህ በኋላ ምንም ነገር እንዴት ነው አያቅተንም ብዬ አስባለሁ። ስፔሻሊ ደግሞ እናንተ ከኛ ጋር ስለሆናችሁ በኮሜንታችሁ ምናምን በቃ ስለምታበረታቱን ሁሌም ጠንካራ እንድንሆን ስለምታግዙን